እስቲ ያለውን ነገር አስረጅኝሽ የነሰይድ ያኗር ባለቤት ናት እንዴ ያኗር ባለቤት ናት አዎ ከጀርመን ደውላልኝ ነበር እና ሂጂና መልሽላት ብላኝ የሱመያን ስልክ ሰጣኝ ነው የመጣሁት ማለት ካናር ጋር ደግሞ በጣም ተጨቃጭቀን ነበር ሲጀመር ልጅቷን እንዴት ከናት ነጥቀታ መጣለህ ብዬ ነበር ነገር ግን እሱ ለክፋት ሳይሆን እዛ ስለሆነ ሰይድ ቢያንስ ልጆቹን አይቶ ወደዚህ ይመጣል ብዬ አስቤ እንጂ ክፋት አስቤ አይደለም ያለው እንዴት እንደዚህ አይነት ነገር ይታሰባል እንግዲህ እኔም በጣም በብዙ ጭቅጭቅ ውስጥ ነው ይዣት የመጣሁት እናት ነች እሱ ምን ሊያረጋት ነው እሺ ለሰይድ ሊሰጥ እኮ አይደለም ሲጀመር እሷ ምንም አልሆነችም ገና ነች እኔም ልጆች አሉ ታውቃላችሁ መቼም እሺ ምን አስቦ ነው ይሄን ሊያደርግ ይችላል ምንም ክፋት እኮ አላሰበም በቃ ሁለቱ እንዲታረቁና እንዲስማሙ እንጂ ሌላ ክፋት የለውም ተኝታ ስለነበረ ነው ቀስቅሽ ይዣት የመጣሁት ሰይድ ወደዚህ እንዲመጣ ይሄንን አይቶ ሰይድ ከዛ ሲመጣ ልጅቷን ሊሰጥና አንቺ ልጄን ብለሽ ስትመጪ ከሰይድ ጋር ተገናኝታችሁ እንድትታረቁ እንጂ ሌላ ክፋት አይሄድም የምን ሄዶ ይዞት መጥቶ እዚህ እሷን አገናኝቶ ያስታረቀ ሕፃን ልጅ መውሰዱ ምን አስፈልግ እዛ ድረስ ለመሄድ እኮ ብዙ ነገሮች ያስፈልጋል ምንም አያስፈልግም በቃ ገንዘብ ነው ገንዘብ ከሆነ ቤትም ምኮዛ ሰይድን ነው የሚያገኘው ሲጀመር ማለት ነው እሱ ግን ያሰበው ቀጥታ ሰይድ ወደዚህ ሲመጣ ሱመያም ልጆቼን ብላ ትመጣለች በዛ መሃል ሁለቱ ተነጋግረው ይግባባሉ ይስማማሉ ወደሚለው እንጂ እዛ ለመሄድ እኮ ቀላል ነው እኔ እኮ ይኸውልሽ አንቺም እናት ነሽ አይደለ እናት ነሽ ቢያንስ እንኳን እቺ ልጅ የምትደነግጠው ድንጋጤ ሱመያ የደነገጠችው አንድ እናት ልጇ ከጉያዋ ወጥቶ ማለት ነው ያለውን ድንጋጤ ታውቃለች ይሄንን ነገር ከማሰቡ በፊት እኮ መጀመሪያ ነበር በደንብ ነገሮችን ማጣራት የነበረበት በጣም ቤት ውስጥ ትልቅ ጦርነት ግን እሷም ደግሞ ባዳ አይደለችም የመጣችው አጎቷ ቤት ያን ያህል ከባድ ነገር አይደለም ግን እናት ስለሆነች እናት ትረበሻለች አረም ሲጀመር በጣም ነገር ከተረዳኸኝ ትረዳኝ ሲጀመር እኔ ቤት ውስጥ ኃይለኛ በቃ ጀርመን ያለችው ሰኪና በቃ በእናትሽ እኔ አሁን በጣም ውዝግብ ምን እንዳሳለፍን እንዴት እንደሆነን